እንደምን አላችሁ? ይህ አብሽሮ መገናኛ ነው። ዛሬ በኢትዮጵያ ትምህርት ዘርፍ ትልቅ ትኩረት የሚሰጠው የብዙዎችን ተማሪዎች ልብ ትርታ የሚጨምረው መረጃ ይዤላችሁ ቀርቤያለሁ። የትምህርት ምዘና ፈተናዎች አገልግሎት 2018 ዓ.ም ዋና ዋና ሀገር አቀፍ ፈተናዎች የሚሰጡበት ጊዜ በይፋ አስታውቋል። በዚህ ቪዲዮ የፈተናዎች ዝርዝር ቀናት እናያለን። እስከ መጨረሻው አብራችሁን ቆዩ። ታዲያ በወጣው ይፋዊ መርሃ ግብር መሰረት የ12ኛ ክፍል ፈተና ብዙዎች የሚጠብቁት የሁለተኛ ደረጃ ትምህርት ማጠናቀቂያ ሰርተፍኬት ወይም የ12ኛ ክፍል ፈተና ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ድረስ እንደሚሰጥ ተረጋግጧል። የሪሚዲያል ፕሮግራም ፈተና የሪሚዲያል ፕሮግራም ሀገር አቀፍ ፈተና ደግሞ ከግንቦት 17 እስከ ግንቦት 20 ቀን 2018 ዓ.ም ይሰጣል። እነዚህ ላይ ልብ ሊባል የሚገባው ግንቦት 19 የኢድ አል-አድሃ በዓል እንደሚውል ነው። ፈተናው ይህንን ያገናዝባ ይሆናል ማለት ነው። የመጨረሻ ፈተና ኤግዚት ኤግዛም የቅድመ ምረቃ ትምህርት መውጫ ፈተና ለሚወስዱ ተማሪዎች ፈተናውን ከሰኔ 2 እስከ ሰኔ 12 ቀን 2018 ዓ.ም ይሰጣል። ድህረ ምረቃ መግቢያ ፈተና ንጋት ወደ ድረ ገጽ ትምህርት ለመግባት ንጋት ፈተና የሚወስዱት ተፈታኞች ከሐምሌ 29 እስከ ሐምሌ 30 ቀን 2018 ዓ.ም ፈተናቸውን ይወስዳሉ። ከነዚህ በተጨማሪ መሰረታዊ የንባብ ስሌት ክህሎት ምዘና ጥናት መረጃ መሰብሰብ ሚያዝያ 26 ቀን እንደሚጀምር ተገልጿል። ስለዚህ ተማሪዎች ፈተናውን ደርሷል፣ ጊዜውን አጭር ነው። ዝግጅታችሁን አጠናክሩ። ለሁሉም ተፈታኞች መልካም ውጤት እንዲገጥማቸው አብሽሮ መገናኛን ይመኛል። ይህንን መረጃ ሌሎች ተማሪዎች እንዲደርስ ሼር አድርጉት። እንዲሁም በየጊዜው የሚወጡ ትኩስ መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወሉ ምልክቱ በመጫን አትርሱ። ሰላም ለሀገራችን። እናመሰግናለን።